ይገርማችኋል። ያቺ ቤቴን አሸጠኝ ያለችው ሴት ሳጠና የ20 ሚሊዮን ቤት ገዝቶ ማደሻው ብቻ ይወጣለትን ከትላንት ወዲያ ሰማሁ። አንዲት ሴት ወደኔ መጣች። ቄስ ጸልይልኝ። ምንድነው ርዕሱ መጸልይልሽ? አይ ለኔ ሳይሆን ለጓደኛዬ ነው አለች። ስለምንድነው መጸልይላት? ካልነገርሽኝ አልጸልይም አልኳት። ብቻ እንደው ይቀርጻል እኮ ሁሉ አትነግሩትም። በእውነት የአንድ ስም ሰው ጠርታ የዘራዊት ጌታ እግዚአብሔር ለኔ ቤት ስሪ ብሎሻል፣ የተመደበብሽ ብር ይሄን ያክል ነው አላት አለኝ አለች ለሷ። እና የተመደበብኝ ብር ብዙ ስለሆነ እግዚአብሔርም እንዳያዝንብኝ ቤቴን ሸጬ ሰጠሁት አለች። ቤትሽን ሸጠች ሰጠሁት። ታዲያ እኔ ምን ልጸልይልሽ አልኳት። የኔ አይደለም ያስጨነቀኝ፣ ለእህቴም የደረሳት ዕጣ ብዙ ስለሆነ ተጨንቃ ታማ ልትሞት ነው፣ እንዳትሸጥ ተጨነቀች። ዝም እንዳትል ረግሟታል። በእውነት እላችሁ አለቀሱ። እንደዛን ቀን አልቅሻለሁ። ቤት የሚያሸጥ ወረበላ ያለበት ምድር ነው እንዲህ ያለው። በእግዚአብሔር ስም መበለቶችን እንዲሚያረው ከዚህ በኋላ እዚህ ቸርች አልመጣም። ቸርች አይደለም በርግጥ የሆነ አዳራሽ ነው የጠሩኝ፣ ሰራተኞች ነው የጠሩኝ። እነሱ ጋር አልሄድም። በርግጥ ግን መስሪያ ቤት ስብሰባ ስለሆነ የመስሪያ ቤት የመንፈሳዊ ፕሮግራም ስለሆነ በዛ ሐሳባው ነው የጠሩኝ። በቃ ትዝ ስለሚለኝ ሁለተኛ እዚህ ቦታ አልመጣም። እንደዚህ ያሉ እስኪ ተመልከቱ። አሁን እቺ ሴት ያላትን የመጨረሻ ሳንቲም ትዳሯን ሁሉ ጥላ ነገስ እግዚአብሔር አሁን እንደዚህ የሚያደርግ አምላክ ነው። እሷስ በመሰጠት ሰጠች በእምነት። ግን ሰዎቹ ትምህርታቸው እንደዚህ ያሉ ድሆችን የሚዘርፉ አድርገው ቅዱስ ቃሉን ተጠቀሙበት። በእውነት ትክክል ነው እኮ ያደረገችው፣ ትክክል ነው፣ የተጻፈው እውነት ነው። ግን ይሄን ቃልና ጥቅስ ተጠቅመው ለመበዝበዣ ያደረጉት ማለት ነው። ካህናቱ ተመቻቸው። ቅዱስ ዘይት ነው፣ ፈውስ ነው፣ ገስታውስ ነው፣ ስጥ ይሰጥሃል፣ በእምነት ዝራ ይዘራልሃል። ይሄ ለካህን ነው፣ ለካህን የምትሰጠው ይሄ ለእግዚአብሔር ነው። እዚህ ያስቀምጧሉ አዲስ አበባ ውስጥ። እኔ ስናገር ልብ ከተነካ ቃሌ ላይ ዝራ ብለው ማሰሩ አስቀምጠዋል። እኔ ሰምቻለሁ በእውነት። ሞቅ ሲላት 100 ብር ስትጥል፣ ከፍታ ነው ሲላት ትመጣ 100 ብር ትጥላለች። ባልየው እጇን ይዟ አረ መሳፈሪያ እንኳን አስቀሪልኝ አላት። እንደዚህ ያለ ወሮበሎች አሉ። እነሱ ያመቻቸው። ይገርማችኋል። ያቺ ቤቴን አሸጠኝ ያለችው ሴት ሳጠና የ20 ሚሊዮን ቤት ገዝቶ ማደሻው ብቻ ይወጣለትን ከትላንት ወዲያ ሰማሁ። ድንገት ሲሄድ ነው ሰው ነገረኝ። ይሄ እኮ የከሌ ቤት ነው፣ ቤቱን ለማደስ ብቻ የተጠቀመው ይሄን ያህል ሚሊዮን ብር ነው አለኝ። አትንገረኝ አልኩት። ለምን ትነግረኛለህ? በድሆችም ባይተገነባ ዘራፊ ፍርዱ እስኪሞላ አንዳንዴ አእምሮ ያውጣኛል በእውነት። ቤተ መቅደሱ ለሁለት ከፍሎ ሱቅ የሚሸረችሩ ስንት ባይናችን የምናየው ዘራፊ ሌቦች። ስትሄድ ግን የሚጠቅስልን የእግዚአብሔርን ቃል ሁሌ እየተማሩ እውነትን የማያውቁ ምስኪን ድሆችን የሚበዘብዙ ወዮላቸው። የቤተ መቅደስ ስርዓት የሰው ልጅስ እንደተጻፈው አሳልፎ ይሞታል። ኢየሱስ አልፎ ለተሰጠበት ለሳ ሰው ግን ወዮለት ይላል። እንደዚህ ሰዎች እኮ እንደተጻፈው በእምነት ሰጡ፣ በመሰጠት ሰጡ፣ በእውቀት ሰጡ። እነዚህን ግን የሚበዘብዙ ወዮላቸው። እነዚህስ ብጽዕና አግኝተዋል፣ አንደኛው በሰማይ ብድራት አላቸው። ይሄን ግን ለራሳቸው የሚጠቀሙ ደግሞ አሉ።